እግዚአብሔር ማለት ምን ማለት መሰላችሁ? የእግዚአብሔር ልጅ ማለት እግዚአብሔር ማለት ነው። የሰው ልጅ ሰው ነው፣ የእንስሳም ልጅ የእግዚአብሔር ልጅ እግዚአብሔር ነው፣ የባህሪ ልጁ ማለት ነው። ስለዚህ ሁለት ትርጉም አለው እና የእግዚአብሔር ልጅ ወይም እግዚአብሔር አብ ሲናገር ሰማ። የምወደው ልጅ ይህ ነው ሲባል ሲሰማ እንዴ የእግዚአብሔር ልጅ ነው እንዴ ብሎ ተጠራጠረ። ግን ምን ለማለት ነው የእግዚአብሔር ልጅ የተባለው? እንደ ሁሉም እስራኤላዊ ወልደ ዘበኩር የበኩር ልጅ እንደተባሉ እስራኤላውያን ነው የእግዚአብሔር ልጅ የተባለው ክርስቶስ ወይስ የእግዚአብሔር የባህሪ ልጅ ነው? የማይደረግም። እስቲ ለማንኛውም ማለትና መጠራጠር ጀመረ። ክርስቶስ ሲጠመቅ 40 ቀን 40 ሌሊት ከጾመ በኋላ ሰይጣን ሊፈትነው መጣ። ሊፈትነው ሲመጣ የመጀመሪያዋ ጥያቄ ምንድነች? አሁን አስብያችኋለሁ። የማን ልጅ ከሆንክ አይሰማም። አያችሁ ጨንቆታል ማለት ነው ሰይጣን። የእግዚአብሔር ልጅ ነው አይደለም የምትለዋ ነገር ከንከነዋለች። እንዳገኘው የመጀመሪያው ጥያቄ የማን ልጅ ከሆንክ ነው። ከሆንክ የሚለው ቃል ምን ያሳያል? ከሆንክ ማለት ምን ማለት ነው? መጠራት ነህ ወይስ አይደለህም? የእግዚአብሔር ልጅ ከሆንክ እነዚህን ድንጋዮች ዳቦ አድርጋል። ክርስቶስ ክብር ምስጋና ይድረሰው። የሚገርማችሁ የእግዚአብሔር ልጅ ነኝ አላለው፣ አይደለሁምም አላለው። ሌላ መልስ ነው። ሰይጣን ተረበሸ። 3 ዓመት ሙሉ ነው የተሰቃየው። በነገራችን የእግዚአብሔር ልጅ ሆይ የእስራኤል ቅዱሱ ልታጠፋን መጣህን ይላሉ አጋንንት ክርስቶስ ሲመጣ ሲያዩ። የእግዚአብሔር ልጅ ሆይ ማን እንደሆን ካውቀናል ይላሉ። አላወቁም እኮ ነህ አይደለም ነው። ተአምር ሲያደርግ ሲያዩት ይሄማ የእግዚአብሔር ልጅ ነው አምላክ መሆን አለበት ይላሉ። ሲርበው ሲጠማው እንቅልፍ ሲወስደው ሲያዩ አይሄማ ተራ ሰው ነው እንደው ጻድቅ ምናምን ነው እንጂ የእግዚአብሔር ልጅማ አይደለም ይላል። ሰይጣን 3 ዓመት ሙሉ ተምታታበት። ይችን ጥያቄ እንደጠየቀ 3 ዓመት ሞላው። ክርስቶስ ሲሰቀልም መስቀል ላይ መጥቶ ሰይጣን በአይሁድ አድሮ ይችን ጥያቄ ሲጠይቅ ነበር። የእግዚአብሔር ልጅ ከሆንክ ከመስቀሉ ውረድ። የማን ልጅ ከሆንክ? እንደው 3 ዓመት ሙሉ ሰይጣንን ግራ አጋባው አምላካችን። 3 ዓመት ሙሉ ከመስቀሉ ውረዳል። ይህን ጊዜ ክርስቶስ መስቀል ላይ ምን አረገ? አምላኬ አምላኬ ነጽረኒ ወለምን ታደገኒ፣ አምላኬ አምላኬ ተመልከተኝ ለምን ተውከኝ ብሎ ጮኸ ክርስቶስ። አምላኬ አምላኬ ብሎ ሲጮህ ሲያየው አይ እኔ 3 ዓመት ሙሉ የእግዚአብሔር ልጅ ነው አምላክ ነው ብዬ ስጨነቅ ለካ ሩቅ ብእሲ ነው ይኸው አምላኬ ብሎ እየተጣራ አይደል እንዴ ብሎ የሌሎች ሰዎችን ነፍስ መንጭቆ ሲኦል እንደሚጨምረው የክርስቶስን ነፍስ መንጭቆ ሲኦል ሊጨምር ወደ መስቀሉ ሲጠጋ ሰይጣን እዛው መስቀል ላይ ክርስቶስ በእሳት ዛንጅር በነፋስ አውታር ይላሉ አባቶቻችን በመለኮታዊ ኃይሉ እዛው መስቀል ላይ አስሮ ሰይጣንን አስጨንቆ በሲኦል ያሉ ነፍሳትን ነፃ ያወጣቸው አምላካችን እዛው መስቀል ላይ ተመልከቱ። ሰው አስቀድሞ ኃይለኛውን ሳያስር የኃይለኛውን ቤት ሊበዘብዝ ይችላልን ይላል የማቴዎስ ወንጌል ምዕራፍ 12 ላይ። ኃይለኛውን ዲያብሎስ መስቀል ላይ አስሮ በሲኦል ያሉ ነፍሳትን ነፃ አወጣቸው። የሚገርመው መዝሙር 21 ላይ ነው ክርስቶስ አምላኬ አምላኬ ለምን ተውከኝ ያለው መዝሙር አለ። ከዛ ወረድ ብላችሁ ስታነቡት እኔ ግን ትል ነኝ ሰውም አይደለሁም ይላል። እኔ ግን ምንድን ነኝ? ትል የተባለ የክርስቶስ ሥጋው። ትልን አሳ አጥማጆች ምን ያደርጉታል? አሳ ማጥመድ ሲፈልጉ በመጀመሪያ አምጥተው ወደ ባህሩ ያቀርቡታል። መረቡን ሳይሆን ትሉን አይቶ አሳው ሊበላ ሲመጣ በመረቡ ምን ይሉታል? ያጠምዱታል። እኔ ግን ትል ነኝ ሰውም አይደለሁም ያለው ክርስቶስ ለዚህ ነው። ትል የተባለ ትስብእቱ ነው፣ ሥጋው ነው። ማጥመጃ መቃጥን የተባለው ማጥመጃ መረብ መቃጥን የተባለው መስቀል ነው። መረብ የተባለው መለኮቱ ነው። ሰይጣን እንደ ሥጋዊ እንደ ሩቅ ብእሲ አይቶ ሊወስደው ሲመጣ በመለኮቱ አስጨንቆ ነፍሳትን ነፃ አውጥቷል። ስለዚህ ሰይጣን ክርስቶስን አላወቀውም። ቢያውቁት ኖሮ አጋንንት የክብርን ጌታ ባልሰቀሉት ነበር ይላል። ከዚህ ዓለም ገዢዎች ከአጋንንት አንድም አላወቀውም። ቢያውቁት ኖሮ የክብርን ጌታ ምን ባላሉት። አሁን ወደ ጥቅሱ ልመልሳችሁ። ስለዚህ ክርስቶስን አላወቀውም። የእግዚአብሔር ልጅ ከሆንክ እነዚህን ድንጋዮች ምን አድርጋለው? ዳቦ። የማን ልጅ ከሆንክ? ይኸውላችሁ ሰይጣን አንዱ አስተሳሰቡ የእግዚአብሔር ልጅ የሆነ ሁሉ አይርበውም አይጠማውም የሚል አስተሳሰብ አለ። የእግዚአብሔር ልጅ ከሆንክ ለምን ይርበሃል? የእግዚአብሔር ልጅ ከሆንክ ለምን ይጠማሃል? ለምን ትቸገራለህ? እኛንም እኮ እንዲህ ይለናል። አንቺ ክርስቲያን አይደለሽ? አንተ ክርስቲያን አይደለህ? ቤተ ክርስቲያን ሁሌ ትሳለም የለ ትጸልይ የለ ታስቀድስ የለ ትቆርብ የለ ለምን ይርበሃል? እስቲ የእግዚአብሔር ልጅ ከሆንክ ለምን ትቸገራለህ? ይሄ የሰይጣን አስተሳሰብ።
እኛ ራበንም ጠማንም አጣንም አገኘንም የማን ልጆች ነን? የእግዚአብሔር ልጆች። ኪሳችን ውስጥ ባለው ገንዘብ አይደለም የእግዚአብሔርን አባትነት የምንለካው። አንዳንድ ሰዎች ገንዘብ ሲያገኙ ባረከኝ ይላሉ። ገንዘብ የሌለው ሰው የተረገመ ነው እንዴ? ብናገኝም ብናጣም ብንበላም ብንራብም የማን ልጆች ነን? የእግዚአብሔር ልጆች። ተመልከቱ፣ ከጥቅማችን ጋር እናያይዘው። እንዲህ ካሰብክ እግዚአብሔርን አባትነቱን አላመንክም ማለት ነው። ቢያጣም ቢያገኝም አባት ነው አይደለም? ነው አይደለም? ጥሩም ቢሆን መጥፎም ቢሆን አባት ነው በስጋ በመንፈሳዊውም ምእመናን። እንዲህ ከሆንክ ለምን ትቸገራለህ? ሰይጣን ይፈትናቸዋል። አሁን እንደዚህ ይመጣና ሰይጣን እንግዲህ ሁሌ እባብ እየሆነ አይመጣም። ይህን መጠበቅ አለባት። ስልት ይቀይራል። የተነቃ ነገር አይደግምም አይደለ? ሁሌ እባብ አይሆንም። ወደኛ ሲመጣ በጓደኞች